አግብቼ ነበረ አግብቼ ምንም ነገሬን እንትና እዚሁ ቤቴ ነው ባለቤቴን ያወቅኩት እዚሁ ቤቴ ነው ለሌላ ጉዳይ መጥቶ ነው ያወቅኩት ወደድኩ ምናምን ብሎ መጣ ከዛ ሰርግ ምናምን ጫጫታ አልወድም እዚሁ ቤት ቁርስ ተደርጎ እዚሁ እነሱንም እንግዳ ነው ያደረኳቸው እንግዳ ነው የጠራኋቸው ማለት ነው እዚሁ አገባው ሳዩ በጣም ተጨነቀ እንዴት ነው በጣም ተጨነቀ በቃ ኢንዲፔንደንት መሆኑ ያስጨነቀው በጣም ተጨናነቀ በኋላ አየሁትና የኔ ጌታ 2 አመት ቆየሁኝና ከሱ ጋር ሆኜ ቦታ ምን ቤት ምናምን ገዝተን ነበር ነገር ግን አንድም ብር እኔ ኮንትሪቢዩት አላደረኩም ከሱ ጋር ሆኜ የገዛሁት ቤቶች ላይ ስለዚህ ሳየው በፍጹም ልክ አልመጣም ያበሻ ሰው ደግሞ በቃ ሴት ስትሆን በወንድ የምትኖር ነው የሚመስለውና እንደው መኪናም ቀይሬ ሰውጣ ምንም ሳረግ እሱ ያረጋልኝ ይመስላችኋል መሰለኝ አላቀም ከበፊትም ወይ የሆነ ሰው የሚያስቀምጠኝ ሴትዮ የሚያረጉ እንደሆነ አላቀም እኔ ግን ከልጅነቴ ጀምሮ በራሴ ከቤተሰቦቼም እንግዲህ እናቴም ማጣገበ ያለች እነሱ ቤት ውስጥ ጀምሮ ስራ እየሰራው ለመንግስት ግብር እየከፈልኩ የኖር ሴት ነኝና ለሰው ማደርግ እንጂ የሚደረግልኝ ሴት አይደለሁም መቀበልን አላቀም እንደዛም አላደኩም አባቴ ሎየሬ ነው እናቴ ፋይናንስ ዳይሬክተር ናት ለኔ አባቴ ደግሞ ጠበቃዬ ነው አባባዬ መፋታት ፈልጌያለሁ ስለዚህ ውክልና ሰጣለሁ እንፋታለን ስንፋታ ለኔም ለልጆቼም ምንም አይነት ነገር ከሱ አልፈልግም ከሱ ጋር ሆኜ የገዛሁት ቤት በሱ ብር ነው የገዛሁትና አያስፈልገኝም ስለዚህ እሱም ይሄዳል አንድ ሬንጅ ሮቨር ገዝቶልኝ ነበር እሱም አስፈላጊ ስለሆነ ይሄዳል ምንም እንፈልገው ነገር የለም ምንም በቃ እንደ ስጦታዬ ከተሰጠኝ ቀለበት እንኳን ሳይቀር ምንም ነገር አልፈለኩኝም ያን ያህል ነው ካሰው አለመፈለጌ ኢንዲፔንደንሲነቴ ነው ማለት